ሰላም እንደምን አላችሁ ቤተሰቦቼ ሰላምታዬ በያላችሁ ይድረስ። ትምህርት ሚኒስቴር ሪሚዲያልን በተመለከተ አዲስ ማስታወቂያ አውጥቷል። እሱን ማጋራችሁ ይሆናል። ከዛ በፊት ለቻናሌ አዲስ የሆናችሁ ፎሎ እና ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። ትምህርት ሚኒስቴር ባወጣው መግለጫ መሰረት በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲ የሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች የተቋም ምርጫችሁን በየትምህርት ቤታችሁ በተወከሉ መምህራን በኩል እስከ ጥቅምት 12 2018 ዓ.ም ድረስ ማስተካከል እንደምትችሉ ትምህርት ሚኒስቴር አስታውቋል። የሪሚዲያል ፕሮግራም የማያስተናግዱ ዩኒቨርሲቲዎችን ይፋ አድርጓል። አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ እና ኮተቤ ዩኒቨርሲቲ ትምህርት ናቸው። ተማሪዎች የምትሞሉትን ምርጫ በstudent.ethernet.edu.et በኩል ማረጋገጥ የምትችሉ መሆኑንም ትምህርት ሚኒስቴር ገልጿል። ውጤት ላስመዘገቡ ተማሪዎች ወዳጅ ዘመዶቻችሁ ሼር እንድታደርጉ በአክብሮት ጋብዛለሁ። ሰላምና ጤና፣ ደስታና ፍቅር በምድራችን ይስፈን። ሰላም።